ሀይ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም፣ እናንተ ጋር ሁሉ ሰላም? እኔ ጋር ሁሉ ሰላም። እንዴት ናችሁ? ዛሬ ደግሞ የምናየው ስለ ዶሮ እርባታ እናያለን። ዶሮ እርባታ እንዴት ነው የሚሰራው? እንዴት ብንሰራ ነው የሚያዋጣው? እንዴት ነው ስራውስ የሚለው ነገር እናየዋለን። ታዲያ ላይክ፣ ሼር፣ ሰብስክራይብ ከእናንተ አይጥፋ እንደምንላቸው ስለምትከታተሉኝ ደግሞ በጣም ከልብ 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 ነው ማመሰግናችሁ። እስቲ አንድ ሰከንድ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በረታቱኝ እህቶቼ፣ ወንድሞቼ ወዳችኋለሁ። እና ወደ ዛሬ ስራ እንሂድ። ዶሮ እርባታ ምን ብንሰራ ያዋጠናል? ምን ብናደርግ ያዋጠናል? እንዴት ብናደርግ ያዋጠናል? ዶሮስ እንዴት እንግዛ? ከየትስ እናምጣ? ምን እናድርግ? እስቲ በኮሜንት ለተሰማችሁ ጥያቄ በኮሜንት መልሱልኝ ወይም ጠይቁኝ። እኔም የማውቀው መልስላችኋለሁ፣ እናንተ የምታውቁትን ንገሩኝ ማለት ነው። እና ወደ ጉዳያችን ስንገባ ዶሮ እርባታ ስንጀምር ምን ያስፈልገናል? ቦታ ያስፈልገናል። መጀመሪያ ዶሮ እርባታ በትንሹ ገንዘብ መነሳት ይቻላል፣ ግን ቦታ ያስፈልገናል። ምን አይነት ቦታ ያስፈልገናል? ምን አይነት ሰፈር ያስፈልገናል የሚለውን ነገር መገመት መቼም አያቅታችሁም። ለዶሮ እርባታ ለመጀመር ወጣ ያለ ሰፈር ነው የሚያስፈልገው። ምክንያቱም ጎረቤት የማይረበሽበት፣ ሰውን በማንረብሽበት ቦታ ላይ ማለት ዶሮ እርባታ ሽታ አለው፣ በጣም ሽታ አለው። ጥቅም እንዳለው ሁላ ሽታ አለው። ገባችሁ አይደል? ጥቅም እንዳለው ሁላ ሽታ አለው። ሽታ ስላለ ስለሚሸት ከሰው ጋር ያጋጨን ይችላል። ግን ጥቅም እንዳለ ሁላ እና የዶሮ ጥቅም ማንም አያውቅም። በጣም ብዙ ጥቅም አለው። ዶሮዎችን ስናረባ ብዙ ጥቅም እናገኛለን። ምን ምን እናገኛለን በሚለው ጉዳይ እንሄዳለን። አንደኛ ዶሮዎች በጣም በጥንቃቄ ከተያዙ፣ በጽዳት ከተያዙ፣ መድኃኒታቸው በየጊዜ ከተሰጣቸው በጣም ጥቅም የሚገኘው በዶሮ እርባታ ነው። ምክንያቱም ዶሮ እርባታ ራሱን በራሱ ነው የሚችለው። ዶሮ ራሱን በራሱ ችሎ ትርፉን ለእናንተ ይሰጣችኋል። ገባችሁ አይደለም? ዶሮ እርባታ መክፈት የፈለገ ሰው ዋናው የዶሮውን ጽዳት መጠበቅ አለበት። ጽዳት ስላችሁ ምን ታደርጋላችሁ? አታጥቡትም አይደለም? ዶሮ መድኃኒት ትሰጡታላችሁ፣ የቅንቅን መድኃኒት ትሰጡታላችሁ፣ በየጊዜ እህላችሁን ትሰጡታላችሁ። በደንብ ስንዴ ነገር ስንዴ አቅላችሁ ማለት ነው። እንደ ብቅል አድርጋችሁ ስንዴ ትሰጡታላችሁ። ስንዴ በጣም 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 እንቁላል እንዲጥሉ ያደርጋችኋል፣ በጣም በብዛት ማለት ነው። እና ውሃ በስነ ስርዓት ትሰጡታላችሁ። ቦታቸው እርጥበት እንዳይኖር ትጠነቀቃላችሁ። ገባችሁ አይደለም? ዶሮዎች እርጥበት ቦታ ካለ አይረቡም። ዶሮ እርጥበት አይወድም። በደረቅ ቦታ ነው በቃ ሙቀት እንዲሰማችሁ ጭድ ታረጉበታላችሁ። ቦታ ላይ ቤቱ ውስጥ እህላችሁን በየጊዜ ትሰጡታላችሁ። የሚበሉትን እህል ለይታችሁ መስጠት አለባችሁ። አትክልት ለብቻ መስጠት አለባችሁ። ጥራጥሬ ለየብቻ መስጠት አለባችሁ። መድኃኒት ለየብቻ መስጠት አለባችሁ። መጠበቅ አለባችሁ። ገባችሁ አይደለም? ከምንም ንክኪ ጋር እንዳይገናኙ ማድረግ አለባችሁ። ያንን ካደረጋችሁ የዶሮ እርባታ በጣም አዋጭ ነው። ምክንያቱም በጫጩት ከምትጠቀሙ በላይ በእንቁላል ትጠቀሙታላችሁ። በዚህ በኩል እንቁላል ታገኛላችሁ፣ በሌላ በኩል ጫጩት ይፈለፈላል። ይሄ ደግሞ ጥረት ይፈልጋል፣ በጣም ጥረት ይፈልጋል። እንዳልኳችሁ ዶሮ ዝም ብለን አምጥተን አንድ ቦታ ማስቀመጥ አይደለም። ዶሮ ያስፈልጋል፣ ሁሉም ነገር ትጋት ያስፈልጋል። ዛሬ ዶሮ አምጥተን ዛሬ እንቁላል ጣይ አንልም። እንቁላል እንድትጥል የምናደርገው ግን እኛ ነን። በየቀኑ እንድትጥል የምናደርገው እኛ ነን። በስነ ስርዓት ምግቧ ምን አይነት ምግብ ብትበላ ነው እንቁላል መጣል የምትችለው? ምን አይነት ምግብ ብናዘወትሮ ነው እንቁላል በየቀኑ የምጥሉት? ወይም እንቁላል መጣል ያቆሙት ምን ስላደረግን ነው? ገባችሁ ብላችሁ ማሰብ አለባችሁ። ዶሮ አንድ ዶሮ ጉንፋን እንኳን ከያዛት
እንዳለ ያለቀችው አንድ ዶሮ በስህተት የሚመጣው በምንድን ነው? በጽዳት ጉድለት ይመጣል። በእንክብካቤ ጉድለት ይመጣል። ስለዚህ ምን ማድረግ አለብን? አንድ ዶሮ ጉንፋን እንኳን ከያዛት አልኳችሁ፣ ገባችኋ? ስለዚህ በጣም መጠንቀቅ አለባችሁ ዶሮ እርባታ ላይ። ሲቀጥል በእንቁላል ታገኙታላችሁ፣ በእንቁላል ምክንያቱም እንቁላሉን በዚህ ትሸጣላችሁ። በዓል ሲደርስ ዶሮዎቹን ትሸጡትና የተወሰነ ታስቀሩታላችሁ። በዓል ሲደርስ የተወሰነውን ትሸጡትና ታስቀራላችሁ። ግን እናንተ ዶሮዎቹን እየነገዳችሁ በሄዳችሁ ቁጥር በእንቁላል ብዙ ትርፍ እያገኛችሁ ትሄዳላችሁ። በጣም ብዙ ትርፍ ነው የምታገኙት። ቤታቸው በየጊዜው መጠረግ አለበት። ገባችሁ? የራሳቸው ሽንት ለራሳቸው ቅንቅን ያመጣል። የራሳቸው ቆሻሻ ለራሳቸው ቅንቅን ያመጣል። ስለዚህ የቅንቅን መድኃኒት መሰጠት አለበት። የሆነ ከምግብ ጋር የሚሰጠው ነገራቶች አሉ። እነሱን አደበላልቃችሁ መስጠት አለባችሁ። ያንን ካደረጋችሁ እውነትን ነው የምላችሁ ዶሮ እርባታ በጣም ይጠቅማል። ሲቀጥል ደግሞ ከሰው ጋር ንክኪ በማይደርስበት ሰፈር ላይ መሆን አለበት። ወጣ ያለ ሰፈር፣ ገባችሁ አይደለ? ለዶሮ ለየብቻ የሚሆን ሰፈር። በቤታችን እንስራ ካልን እኮ ጎረቤት መረበሽ ይሆናል። ብዙ ሽታ አለው። ዶሮ በራሱ ሽታ አለው። ያንን ሽታ መከላከል የምንችለው እኛ ነን። ንፋስ እንዲቀበሉ ማድረግ አለብን። ንፋስ መቀበል አለባችሁ። ከታፈነ ዶሮ በራሱ ይሞታል፣ አይችልም። በጣም በጥንቃቄ መያዝ የምፈልገው ስራ ምንድን ነው ቢባል ዶሮ እርባታ ነው። ግን ደግሞ በጣም የሚያዋጣውም ስራ እሱ ነው። ገባችሁ አይደለም? ስለዚህ ስለ ዶሮ እርባታ ዛሬ